በጣም ብዙዎቻችን ረጅም ዓመት በጌታ ቤት ኖረናል። ከእግዚአብሔር ቃል ጋር ያለን ነገር በጣም ሲሪየስ መሆን አለበት። ከሞት የወጣው አልዓዛር ከመቃብር የወጣው አልዓዛር አንድም ቦታ ሐዋርያ ሥራ ላይ ስሙ ተነስቶ አያውቅም። አይኑ የበራለት በርጤሌሜዎስ የሚቀጥለው ምዕራፍ ላይ ምንም ታሪክ የለውም። 3 ዓመት ተኩል የተማሩ ሰዎች የሚቀጥለውን 30 ዓመት ሰርተውታል። ከእግዚአብሔር ቃል ጋር ያላችሁን ህብረት በጣም ጠንካራ አድርጉ። የሚቀጥለው ዘመን እናንተ ነው። እውነቴን ነው የምነግራችሁ። አሁን ትንቢት አይደለም፣ ፕሪንሲፕል ነው የምነግራችሁ። ዛሬ ካጠናችሁ ነገ እግዚአብሔር ይሰጣችኋል። እና ኢየሱስ ሰውየው ና አንተ እንኳን በጌታ ሁን አላለውም። ሊሰቅለው አንጠለጠለው። ያስተማርኩ ነበር። ለምን ትጠይቀኛለህ ታዲያ ስለ ትምህርቴ? የተማሩ እኮ ብዙ ህዝቦች አሉ። ጥራና ጠይቅ። ወደ ሐና ላከው። ሐናም ወሰደው፣ አስገረፈው፣ ተፋበት። ከዛ ጲላጦስ ጋር ላኩት። ጲላጦስ ልብሰ መንግስቱን ለብሶ ዙፋን ላይ ተቀምጦ ኢየሱስ አጠገቡ መጣ። አየው። በዮሐንስ ወንጌል ያለው ነው የምነግራችሁ። ጲላጦስ ኢየሱስን አየውና ንጉሳችሁ ይሄውና አላቸው። እነ ሐናን እነ ቀያፋን እስራኤልን ንጉሳችሁ ይሄውና ሲላቸው ስቀለው ብሎ ጮሁ። በዚህ ጊዜ ንጉሳችሁን ልስቀለው ሲል ንጉሳችን አይደለም ከቄሳር በቀር ንጉስ የለንም ብለው በቃላቸው ተናገሩ። ኢየሱስ ለሊቀ ካህኑ መልስ ሲሰጠው አንድ ስሙ ያልተጠቀሰ ተራ የሊቀ ካህኑ ጠባቂ ኢየሱስን በጥፊ መታው ይላል። ማይ ጉድነስ! እንዴት አይነት ነገር ነው! ብድግ ብሎ በጥፊ ሲመታው ለምን መታኝ አለው። በንግግሬ ስህተት አለ አለው። ለሊቀ ካህን እንዲመለሳል እንዲህ አለው። እሱ እኮ ነው ሊቀ ካህኑ፣ ኢየሱስ እኮ ነው ሊቀ ካህኑ። በጥፊ ለሊቀ ካህን ዝም አለው ይላል። መስቀል ላይ ከመሞት ያላነሰ ነው እስከ መስቀል ያለው መንገድ ህመሙ። ለመሰቀል እንዴ እማንሰቀለው ለምን ይመስላችኋል? በየመንገዱ የጎተጎተ የሚያስቆመን እኮ ስላለ ነው። ነካ ሲያደርገን ሰይፍ እንመዛለን። እንዴት እንሰቀል? ሰው ለምንድነው መስቀል ላይ የሚያወጣው? ይጎትታል። እስቲ አውጣው ይላል። 72,000 መልአክ ማምጣት ይችላል። እስቲ አውርዶ ሲል እኛም አናርፍም፣ እንሞክረዋለን። እንደ ኢየሱስ ዝም ማለት አንሰቀልም። መንገዱ እንዴት አስጨናቂ መሰላችሁ? በትላንትናና በዛሬ መሃል ይሄው ስንት ዓመታችን ኢየሱስ አንድ ቀን ይፈጅብ። እኛ ስንት ዓመታችን መልስ ስንሰጥ ስንፎርሽ ስንመለስ፣ መልስ ስንሰጥ ቆይ ገና ነው ስንመለስ። ተሰቅለን እንረፈው። ተመላልሰን አንችለውም። ሞተን እንገላገለው አንችለውም። ኢየሱስ ጸጥ። ዝምታው ለነ ጲላጦስ ጨነቀው። ጲላጦስ ጥልቀቱ፣ ጸጥታው፣ ጥልቀቱ እንዴት እዚህ ድረስ ዝም ትላለህ አለው። አንጠልጥለው ወደ ሄሮድስ ነው ላኩት። ኦልሞስት ከ125 ኪሎ ሜትር በላይ ነው ያመላለሱት። ባይዘው ትላንትና የበላ ነው ምግብ ሌሊቱን ሙሉ ደም እስኪያንጠባጠብ እየተጨነቀ ያደረ በጠዋት መገረፍ የጀመረ ያንን ሁሉ ኪሎ ሜትር በእግር እየሄደ ነው። አስባችሁታል ኢየሱስ ምን ያህል እንደሚደክም? አስባችሁታል ምን አይነት የመከራ መንገድ እየሄደ እንደሆነ? በዛ ላይ የሚገባበት ቦታ በሙሉ ዱላ ይጠብቋል። ይገረፍ ነበር፣ ይሰደብ ነበር፣ ምራቅ የሚተፋበት አለ። ልብሱን አውልቆ በበትር ይመታዋል የፈለገው። ሄሮድስም አየውና የአይሁድ ንጉሥ ነህን? ዝም አለው። አንተ አልክ ብሎ ልብሱን አውልቆ አለበሰውና ግረፉት አላቸው። ተሳለቀበት፣ ገረፉት። ጲላጦስ ግዛት ነው መልሱት አለ። ሲጫወቱበት ወደዚህ ወደዛ አሰቃይተው ሊገሉት እኮ ነው። ወደ ጲላጦስ ተመልሶ ሲመጣ ጲላጦስ ወንበሩ ላይ ተቀመጠ፣ እንዲገረፍ አዘዘ። በጲላጦስ ወንበር ፊት መሬት ላይ አስረው ልብሱን አውልቀው በዛ ድመት ጅራፍ በሚባለው 40 ገረፉት። ሹልሹል ብረት አለ ላዩ ላይ የነሐስ ሁኮች አሉት። ድቡልቡል ብረት ሆኖ ላዩ ላይ 3 ኢንች ሹልሹል ነው። አንድ ያርፎ ብድግ ሲል ቡጭቅ ይላል ስጋ። ጀርባውንም ደረቱንም እያገላበጡ ገረፉት። ይጮሃል፣ የሲቃይ ጩኸት ይጮሃል። ደሙ ይፈሳል በሰውነቱ ላይ። ከልቡና ከብሬኑ ላይ ደሙ ፈሶ እያለቀ ነው። ኮላፕስ ሊያደርግ ነው። ሲስኮሲስ ኮላፕስ ይመስለኛል የሚሉት። እያለቀ ነው፣ ደሙ እያለቀ ነው ከሰውነቱ እየወጣ። ያ ከሰውነቱ የሚወጣው ደም እላዩ ላይ ይረጋል። ቀጥሎ በጣም ስለሚመቱት ይወድቃል። አልበላም። ያን ሁሉ ኪሎ ሜትር በእግር ሄዷል። ወድቆ ብድግ ሲል አቧራውን ይዞት ይነሳል። በደሙ ጭቃ ይመስላል እላዩ ላይ ልጥፍጥፍጥፍ። ፊቱ አይታይም። ጭንቅላቱን ስለመቱት በደም ተነክሯል ፊቱ። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ለማመን አይደለም ለማየት ይዘገንናል እኮ። ማየት አትችልም። አይንን ገልጠ እንዴት እንደሚከብድ እሱ ውስጥ የዘላለም ሕይወት አለ። እሱን ስጋ ገለጥ አርጎ ገብቶ ነው እሱ የዘላለም ሕይወት የሚያወጣው። የመጨረሻ የእግዚአብሔር ጥበብ ይሄ ነው። የመጨረሻ የእግዚአብሔር ጉልበት ይሄ ነው። የመጨረሻው የእግዚአብሔር ኃይል ይሄ ነው።
አለቀ ጨረሰ። እግዚአብሔር ከሰማይ ያለውን በሙሉ ኢንቨስት አረገዛ ላይ ትላንትና ዛሬ ሰሞኑን እስከ እሑድ ጨረሰ። ሰማይ ወደ መሬት ብድግ አረጉት። ለገራፊዎቹ አይደለም የሚሞተው፣ ከባድ እንጨት አሸከሙት እና ቪያ ዶሎሮሳ ይሉታል፣ ዌይ ኦፍ ሶሮ ነው የሚሉት መንገዱን ከጲላጦስ መቀመጫ እስከ ኢየሱስ መሰቀያ ያለውን ኦልሞስት 0.8 ኪሎ ሜትር አካባቢ ነው። ያንን ከባድ እንጨት በዚህ ሁኔታ ሲንከራተት በኋላ ሲደበደብ በኋላ ደሙ ፈሶ አልቆ መድረቅ ጀምሯል፣ መገርጣት ጀምሯል። አቅም አጥሮታል። አሸከሙት ያንን እንጨት። ለዚህ ሰው ተሸክሞት ብዙ መሄድ አልቻለም። ወደቀ መንገድ ላይ ኢየሱስ እንጨቱን ይዞት ወደቀ። አልቻለውም። ጂሰስ ተቀበሉትና እንጨቱን ለቀሬናው ሰውዬ ዮሴፍ ነው ስሙ፣ ስምዖን ተሸከም አሉት። እድለኛ ነው ስምዖን፣ በጣም እድለኛ ነው። የኢየሱስን ሰውነቱ ላይ ይሄ ደሙ ምኑ እንጨቱ ላይ አለ ታውቃለህ። እና ተቀብሎት ያ በኢየሱስ ደም የተጨማለቀ እንጨት ተሸከመ ስምዖን። ምን አይነት በረከት ነው! ያ የዓለምን ሁሉ ኃጢአት የሚያስወግድ ደም የነካው እንጨት ስምዖን ትከሻ ላይ አረፈ። ተሸክሞለት አልሸከምም አላለም፣ አገዘው። ተሸክሞለት ኢየሱስ እየወደቀ እየተነሳ ያንን መንገድ ሄደው። ዳገት ነው፣ ከባድ ነው ቦታው። ከ3 መስቀል በላይ ማቆም አይችልም። ይሄ ጎልጎታ የሚባል የራስ ቅል ካልቫሪው ከ3 መስቀል በጣም ከተጠጋጋ 4 መስቀል ቢያቆም ነው። ከዛ በላይ ማቆም አይችልም። በጣም ጠባብ ነው ቦታው። ወደዛ ይዘው ወጣ። ሰቀሉት፣ በመስቀል ላይ ሰቀሉት። ጌታ ኢየሱስን እንጨት ላይ ሰቀሉት። አንድ የድሮ መዝሙር ነበረ፣ እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ሚስጥሩ። እኔ ሁሌ ጸሎቴ ኢየሱስ መስቀል ላይ የሰራው ሁሉ እንዲገባኝ አይደለም። እሱ ሊገባኝ አይችልም። አፍተሮል ይሄ ጭንቅላት መሰብሰብ አይችልም። እሱ ፍራክሽኑ ግን ብትገባን በለጭ እምትሏ ብትገባን ቦታችን አፕሴንድ ዳውን ይገለበጣል። የአምላክ ሰው መሆን ብቻ እኮ አይደለም፣ መስቀል ላይ መሞት ቢገባን ያ ስቃይ፣ ያ ጩኸት፣ ያ ጣር፣ ያ ምጥ እንዲገባን። ትዝ ይላችኋል ጳውሎስ ኤፌሶን 3 ላይ ነው ለኤፌሶን ቸርች የጸለየው። ርዝመቱ፣ ስፋቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር መስቀል ላይ ኮኖሱ ፍቅር ያለው እንድታ ከመታወቅ የሚያልፍ ብሎ እወቁት ደግሞ ይላቸዋል አይደል? ፓውሊያን ፓራዶክሲቲ አይደል? የሚጋጭ አይመስልም። ሊታወቅ አይችልም ብሎ እወቁት ደግሞ ይላል። በዚህ ምክንያት እየሰጠው ሪዝን እያበጀውለት ላስረዳ አልችልም ለሰው። በመንፈስ ብርሃን ግን እካፈለዋለሁ፣ አንደርስታንድ ግን አረገዋለሁ፣ ኤክስፔሪየንስ ግን አረገዋለሁ። ሁሉም ነገር እኮ ክርስትና ላይ እኮ አይሰበክም። አንዳንዱ መነካት ነው። እና እንዴት ነው ሲባል ናና ነው የሚባለው። ልታስረዳ አትችልም። የክርስቶስ ፍቅርም እንደዛ ነው። እጅግ ጥልቅ ነው። በእግዚአብሔር መልክ የሚኖር አምላክ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አድርጎ ተዋረደ። ለመሞት ያውም ለመስቀል ሞት የታዘዘ ሆነ። ከዛ ነው እሁድ ጠዋት እግዚአብሔር ያለ ልክ ከፍ ከፍ አደረገው የምንለው። ዛሬ እኮ በዚህ ሰዓት እኮ ሞቶ ተገንዞ ከፍኖ እኮ ቀበሩት እኮ ነው። አሁን ዛሬን ነገን እኮ መቃብር እኮ ነው ያሳለፈው። በጣም ጸጥታ እኮ ነው። ኢየሱስ እኮ ባዶ ሆነ እኮ፣ ጎሎት አይደለም አይደል? ባዶ የሆነው ጨምሮ ነው ባዶ የሆነው። በመለኮትነቱ ላይ ሰውነትን ሲጨምር አይደል ባዶ የሆነው? ሰው ሲሆን አይደል ባዶነትን ያወቀው? ሰው